ናችሁ? ሁሌም በዚህ የፋይናንሻል ነክ ትምህርቶችን የተከዙ ግብዓት እያገኛችሁ እንደሆነ ተስፋ እናደርጋለን። ዛሬም ስራ ላይ ባለበት ወቅት ወይም አንድ ድርጅት ኦፕሬሽናል ስራ ባለበት ወቅት ምን ምን ማወቅ አለባቸው የሚለው ወሳኝ ነጥቦችን ይዤላችሁ መጥቻለሁ። ይህንን ካወቃችሁ ድርጅት ትክክል ማናጅ እያደረጋችሁ ከሆነ ድርጅታችሁ ጤናማ እንደሆነ ያሳያል። ካልሆነ ይህንን ካላወቅን ድርጅታችን እየታመመ እየሄደ እንደሆነ ማወቅ አለብን። ስለዚህ አንድ ድርጅት ወይም አንድ ካምፓኒ ምን ምኑን ማወቅ አለባት? ምርት የፋይናንሻል ጤንነቷ እንዲታወቅ ምን ምን ማወቅ አለባት የሚለውን ነገር ሰባት የሆኑ ነጥቦችን አነሳለሁ። በተለይ መጨረሻ ላይ የምናነሳቸው ነጥቦች የግድ ማወቅ አለባቸው ነገሮች ስለሆነ ድርጅት አንደኛ የገንዘብ ሪፖርቶችን መርዳት አለበት። የሀብትና ዕዳ መግለጫዎችን በየወቅቱ ማወቅ አለባት። ምን ያህል ሀብት ይዣለሁ? ምን ያህል ዕዳዎች አለኝ? ምን ያህል ባለቤትነት ካፒታሌ አለኝ? የራሴ ድርሻ ምን ያህል ነው የሚለውን አጠቃላይ ከዕዳ ሲቀነስ ማለትም ከቀነሰ ዕዳ እኩል ይሆናል ባለሀብት ድርሻ አይደለም የሚባለው። ብዙ ጊዜ እንደሚታወቀው አሴት እዚህ ካልቱ ላያቢሊቲ ማይነስ ኦነር ኢኩዊቲ እንደምንለው ይህንን ደግሞ ጤንነቱን ምን ያህል እንደሆነ ማወቅ አለብን። ያለን አጠቃላይ ሀብት ዕዳው ስንቀንስ እጃችን ላይ የራሳችን የሆነ የባለሀብቱ ድርሻ ካፒታሉ ምን ያህል እንደሆነ እያወቅን መሄድ አለብን። በዚህ ኢንካም ስቴትመንት እየሰራን ትርፍና ኪሳራ ሪፖርቶቹን ገቢ ምን ያህል ገቢ እንዳለን ለግዢ የምናወጣው ወጪ ምን ያህል እንደሆነ ለኦፕሬሽን የምንጠብቀው ኤክስፔንሶች ምን ያህል እንደሆኑ ማወቅ አለብን። ትርፋችን ምን ያህል ይመጣል የሚለውን እነኚህን ጎን ለጎን ማወቅ አለባት። ካሽ ፍሎ ስቴትመንት ገንዘብ ፍሰት ሪፖርቶችን ኦፕሬቲንግ አክቲቪቲ ኢንቨስቲንግ እና ፋይናንሻሊ አክቲቪቲዎችን እነኚህ በየወቅቱ እየለየን እያየን መሄድ አለብን። እነኚህን ካልተለየን እና ምን ያህል ደረጃ እንዳሉ ማለትም ምን ያህል አሁን ለምሳሌ የኦፕሬሽናል አክቲቪቲዎች ምን ያህል ገንዘብ ወጪ እያደረገን እንደሆነ ምን ያህል ኢንቨስት እያደረገን እንደሆነ ፋይናንሻሊ እንደገና ምን ያህል ፋይናንስ እያደረገን እንደሆነ ካላወቀን የድርጅታችን ጤንነት አደጋ ላይ ስለሚሆን እነኚህ እያወቅን መሄድ አለብን። ሌላው ደግሞ ሁለተኛ ፋይናንሻል ሬሾ ትንታኔዎችን ማወቅ አለብን። አንድ ድርጅት የፋይናንሻል ሬሾ ትንታኔዎችን እያወቁ መሄድ አለበት። ለምሳሌ ሊኩዲቲ ሊገጥመው ይችላል። አንድ ድርጅት አጭር ጊዜ ዕዳዎችን መክፈል ይችላል ወይስ የሚለውን ካረንት ሬሾ የምንላቸው ካረንት ሬሾ የምንላቸውን እነኚህ ደግሞ ማወቅ አለብን። ፕሮፊታቢሊቲ ሬሾ ማወቅ አለብን። ትርፋማነቱን ማወቅ አለብን። ግሮዝ ፕሮፊቱ ምን ያህል እንደሆነ ኔት ፕሮፊቱ ምን ያህል እንደሆነ እነኚህ እየለየን እያወቅን መሄድ አለብን። አንድ ድርጅት መራን ወይስ ድርጅት አለን ለማለት የፋይናንሻል ሁኔታው ስቴትመንት ባላንስሺቶቹን ጤንነት በጣም ሌት ቀን መከታተል አለብን። ወይም ባለሙያ በተደገፈ የሂሳብ እውቀት ሊኖረን ያስፈልጋል። ስለዚህ እነኚህ እያደረግን ስንሄድ ተቋማችን ወይም ካምፓኒያችን ጤንነት ላይ እንዳለ እያወቅን ስለምንሄድ ማድረግ የሚገቡ ናቸው። የዕዳ አደጋ ማወቅ አለብን። አሁን ለምሳሌ አንድ ድርጅት ብድር ብቻ የሚያበዛ ከሆነ ገቢው ደግሞ ከብድሩ ከቨር እያደረገ የማይሄድ ከሆነ ወይም ወቅታዊ ብድሩን መክፈል የማይችል ከሆነ ሳይከፍል ዝም ብሎ ብድር ላይ ብድር ብቻ እየጨመረ የሚሄድ ከሆነ ተቋማችን ወይም ድርጅታችን አደጋ ላይ እንዳለ ማወቅ አለብን። ስለዚህ አጭር ጊዜ ብድር እየከፈልን ረጅም ጊዜ ብድር እየተጠቀመን
ጊዜ የደረሰባቸው ብድር ደግሞ ተመላሽ እያደረገን መሄድ እንዳለብን የብድር ጤንነቱን ምን ያህል እንደሆነ ስላለ ብቻ ትርፉ ምን ያህል እንደሆነ ሳናቅ ዝም ብለን የምንሄድ ከሆነ አደጋ ላይ ነው የምንወድቀው። ድርጅታችን ትርፋማነቱ ምን ያህል ነው የሚለውን ጠንቅቀን ማወቅ አለብን። ሶስተኛ ደግሞ ቢያንስ 3 እስከ 5 አመት ላሉ ወደኋላ ሄደን ገቢው እየጨመረ ነው ወይስ እየቀነሰ ነው፣ ትርፋማነቱ ምን ያህል ነው የሚለውን ክሮስ ቼክ ማድረግ አለብን። ያለፉት 3 አመታት ወይም 5 አመታት ምን ያህል እየሰራን ነው፣ አሁንስ ምን ያህል ጨምሯል የሚለውን ፋይናንሻል ስቴትሜንቶቹን ማወቅ አለብን። ለምሳሌ ያለፈው አመት ምን ያህል ሰራን፣ ምን ያህል ትርፋማ ነበርን፣ ዘንድሮስ ምን ያህል ማግኘት አለብን የሚለውን ድርጅታችን ይሄ ነገር ጎን ለጎን እያወቀ መሄድ አለበት። ሪሰርችብል የሆነ ጥናት። አራተኛው ደግሞ ድርጅቶች ትርፍ ያሳያሉ ነገር ግን ለገንዘብ ይቸገራሉ ይባላል። እነዚህ ምንድነው? ብዙ ድርጅቶች ትርፍ ያሳያሉ በደንብ እያወቅን መሄድ አለብን። ቀን በቀን የምንሰራው ስራ ላይ በቂ ገንዘብ ከሌለ ወይም በየቀኑ የሚያወጣቸው ላይ ናቸው የሚለውን እነኚህ ደግሞ አቅም ማጣት የለበትም። ስለዚህ እነኚህን ደግሞ አምስተኛውን ደግሞ በኪሳራ ከመቆሙ በፊት ምን ያህል ሻጭ ምን ያህል ደግሞ ትርፍ ማግኘት አለበት የሚለውን ለምሳሌ ምን ያህል ገዝተን ምን ያህል እየሸጠን ነው፣ ምን ያህል ግብአት አምጥተን ምን ያህል አውትፑት እያወጣን ነው፣ ምን ያህልስ ገቢ እያገኘን ነው፣ ምን ያህል ትርፍ እያገኘን ነው፣ አገልግሎት ምን ያህል ገቢ እያደረገን ነው፣ የደሞዝ ሰራተኛ የቤት ኪራይ የተለያዩ ዩቲሊቲዎች የምንከፍለው ወጪዎችን ሸፍኖ ምን ያህል ትርፍ እያመጣን ነው ምን ያህል ትርፍ እያመጣን ነው የሚለውን በደንብ ማወቅ አለብን። ስድስተኛው የታቀደው በጀት የተባለው ነገር ላይ እየዋለ ነው ወይስ የሚለውን በደንብ እያወቅን መሰረት የማይሰራ ከሆነ ኢንቨስት ማድረግ አለበት። የተባለው ነገር ላይ እዛው ስራውን መፈጸም እና ማከናወን እንዳለበት ክሮስ ቼክ መሄድ አለበት። ሰባተኛው እና መጨረሻኛው የድርጅት ቀን በቀን እየሰራ ስራውን በቂ ገንዘብ አለው ወይስ የሚለውን በየቀኑ የሚያወጣቸው እና የሚቀበላቸው ግብአት መግዣ መፈጸም የሚችልበት ለሰራተኛ መክፈል የሚችልበት ለተለያዩ ወጪዎችም በደንብ ጠንቅቀን ማወቅ አለብን። ድንገተኛ ነገር እንዳይገጥመውና ወደ ኪሳራ እንዳይገባ ወይም ገና መሰረት ላይ ካለ መሃል ላይ ቆሞ እንዳይቀር ያግዙናል ይረዱናል ማለት ነው። ስለዚህ እነኚህ ሰባቱንም ፈጽሞ በጥንቃቄ ደረጃ ላይ ናቸው የምንላቸው እያንዳንዱን ነገር ያለን ብድራችን ምን ያህል ነው፣ ምንድነው ብድር ምን ያህል ብድር አለን፣ የራሳችን የሆነ ድርሻ ምን ያህል ነው የሚለውን በትንታኔ እያወቅን የትኛውን አሴታችን የትኛውን ላብሊታችን አጭር ጊዜ ድርሻስ ምን ያህል ነው የሚለውን ደግሞ እያወቅን መሄድ አለብን። እንደገና ምን ያህል መልሰን ኢንቨስት እያደረገን ነው፣ ካሽ ፍሎው እና ኪሳራው እየለየን መሄድ አለብን። ምን ያህል ገቢ ነው የምናገኘው። በዚህ ላይ አንድ ነገር ማንሳት የምፈልገው ይሄ በተለይ ቢዝነስ ክሬተሮችን በጣም የሚያስቸግር ነው እና ምንድነው ይሄ በተለይ አሴት እዚህ ካልቱ ላያቢሊቲ ፕላስ ኦነር ኢኩዊቲ የምንላቸው በተለምዶ አሴታችን አጠቃላይ ላያቢሊቲው ብድሩንም ተደምሮ የራሳችን ድርሻ ማለት ነው። አሴት ማለት አጠቃላይ ያለን ሀብቱን ለምሳሌ አንድ ቡና መስራት የፈለገች ሰራተኛ በእጇ ላይ የያዘችው 200,000 ብር ነው። እንግዲህ ቡና ለመጀመር አስባ
ገበያ ወጥታ አንዳንድ ቡና የሚያስፈልጉ ማቴሪያሎች መግዛት ፈልጋ ስትወጣ ለቡና የሚያስፈልጉ ለቡና ማቴሪያሎች ቡናውንም ጨምሮ የቤት ኪራይ ተደምሮ አጠቃላይ የሶስት መቶ ብር ነው ወጪው። እንግዲህ ምን ማድረግ አለበት? ከሳምባዲ ወይም አንድ ማይክሮ ፋይናንስ ጎራ ብላ አንድ ባንክ ቤት ሄዳ እንደዚህ እጄ ላይ ያለው ይሄንን ነው እኔ መስራት የፈለኩት ለዚህ ብላ ቢዝነሷን ታቀርባለች። እንደ ኤግዛምፕል ነው የተጠቀምኩት ማለት ነው። እኔ ከሰው ልትበደር ትችላለህ አንተ እሷ ወይ ከሳምባዲ ልትበደር ትችላለች። አንድ ማይክሮ ፋይናንስ ሄዳ ብድሯን ስትጠይቅ ማይክሮ ፋይናንሷ 100,000 ብር ተጨማሪ ይሰጣታል። ስለዚህ አጠቃላይ ያላት ሀብት አሴቷ ማለት ነው 300,000። ስለዚህ ለቡና ያወጣችው ወጪ ማቴሪያሉንም ጭምር የቤት ኪራዩንም ሲኒና የተለያዩ ለቡና የሚያስፈልጉ ወጪዎችን ተደምሮ አጠቃላይ የእሷ ሀብቷ 300,000 ነው። ስለዚህ ለሀብልቷ ስንት ሊሆን ነው እዳው ማለት ነው? 100,000 እዳ ይሆናል። የእሷ ድርሻ ደግሞ አሁን ካፒታሏ 200,000 ይሆናል ማለት ነው። ለሀብልታችን በአጭር ጊዜ እንከፍላለን ብለን እንጂ ያሰብነውና ያቀድነው ጊዜ ውስጥ መክፈል እንችላለን ወይስ የሚለውን ነገር ክሮስ ቼክ እያደረገን መሄድ በእኛ ድርሻ ነው። እና እነኚህ ደግሞ መታወቅ አለበት ሁሌም። ስለዚህ ይህንንና መሰል ትምህርቶችን ወደፊት በጣም እያየን ነው የምንሄደው። አስተያየት እና በዚህ ሂሳብ አይነቶች ላይ ሀሳብ ቢሰጠን የምትሉት ነገር ካለ ምናልባት ኮሜንት ላይ ማስቀመጥ ትችላላችሁ። የአንድ ድርጅት ጤንነቷ ምን ይመስላል የሚለውን የወደፊቱ ራሱ ከአሁኑ ማወቅ አለብን። ወሳኝ የሆኑ እነኚህ ከላይ ያየነው ነጥቦች ምን ይመስላሉ የሚለውን ደግሞ ጠንካራ ጎኑ ምንድነው? ደካማውስ ምንድነው? አደጋ ሊሆን ይችላል ወይስ ድንገተኛ ነገር ይከሰታል ብለን የምንሰጋው ነገሮች ምንድነው? መልካም አጋጣሚዎች የምንላቸው ምንድነው? የሚለውን እነኚህን ደግሞ ማወቅ አለብን። ድርጅታችን ውስጥ መልካም ነገር ምን ሊገጥም ይችላል? መጥፎ ነገርስ ምን ሊገጥም ይችላል? የሚለውን እነኚህን በሪፖርታችን ሀሳብ አስተያየት ካለ አስቀምጡ። ይህንን አዲስ ከሆናችሁ ለዚህ ቻናል እንግዲህ ሳብስክራይብ ያንን ያህል ቆይታችሁ ሳብስክራይብ ሳታደርጉ ትወጣላችሁ የሚል እምነት የለኝም። ሳብስክራይብ አድርጉ። እንደዚህ ፋይናንሻል ነክ አዳዲስ ቪዲዮ ሲለቅ ቶሎ ወደ እናንተ ኖቲፊኬሽኑ ቶሎ ወደ እናንተ እንዲደርስ ደወል ምልክቱንም በመጫን አዲስ ሀሳብ ማወቅ ትችላላችሁ። ቀጣይም ደግሞ የተለያዩ በጣም አነስተኛ ገቢ ላላችሁ እንዴት ማደግ ይችላሉ? ምን ቢያደርጉ ነው ማደግ የሚችለው የሚለውን የተለያዩ ቪዲዮዎችን ሰርቼ ወደ እናንተ ነው የሚያቀርብላችሁ። እናንተ መከታተል አይለየን። መልካም ጊዜ ይሁንላችሁ። አመሰግናለሁ።